ኦርቶዶክስ የማልሆንበት መሰረታዊ ምክንያት ምን እንደሆነ ታውቃላችሁ? ከሴቲቷ ዘር ተወልጄ አድንሃለሁ ብሎ ለአዳም ቃል ገብቶለታል። እንደሱ ከሆነ ኢየሱስ ክርስቶስ ሲመጣ ጊዜን ጉዳይ ተናግሯል። እኔ በአዳም በኩል ለመጣባቸው ኃጢአት ተሰቅዬ ላስተሰርይላቸው ኃጢአታቸውን መጥቻለሁ ብሎ ተናግሯል። ለኃጢአት እንደሚሞትማ ያ በግልጽ ይህንን አካል አፍርሱት፣ ይህን መቅደስ አፍርሱት፣ በ3 ቀን አስነሳዋለሁ ያለስ የሚናገረው ስለ ራሱ ነበረ። ስለ ኃጢአት እሱም አሉ። ከዚያ በኋላ ስለ ራሱ እንደሚናገር እንጂ አላወቁም እያሉ የራሳቸውን ሀሳብ እየሰጡ ነው። ክርስቶስ ተናግሯል ማለት እኔ ስለ ኃጢአታችሁ ስለ ኃጢአት ስለ አዳምና በእርሱ በኩል ስለመጣው ኃጢአት ላስተሰርይ መጥቻለሁ። ኦኬ ምን አለ? አዎ ብሏል። ምክንያቱም ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ የሚሰቀል ዘንድ ይገባዋል ብሎ ለኒቆዲሞስ ዮሐንስ ምዕራፍ 3 ላይ ሲነግረው ይታያል። ይሰቀላል ሳይሆን ስለ ኃጢአታችሁ ስለ አዳምና ስለ ሔዋን በእርሳቸው በኩል ስለመጣው ኃጢአት ነው። ይሰቀላል፣ ይገደላል፣ ይሞታል ምናምን ያለበትን ቦታ ሳይሆን ለምን እንደሆነ ያ ነገር በአዳምና በሔዋን በኩል በመጣባቸው ኃጢአት ምክንያት እኔ ለዚያ ልገደል ልሰቀል መጥቻለሁ ብሎ የተናገረበት ቦታ አለ ወይ? ያ ይሄኛው ክፍልም እኮ እንደዛ ነው የሚናገረው። ኢየሱስ እንደዛ ብሎ ያለው ሙሴ በዓላማ ላይ እባቡ እንደሰቀለና ያዩትም ደግሞ ከመነደፍ እንደዳኑ በተሰቀለውን ኢየሱስን ሲያዩ እንደዳኑ እንደ ምልክት አድርጎ ያንን የነገረው። አሁን ደግሞ የሰው ልጅ ሊሰቀል ይገባዋል ብሎ ለኒቆዲሞስ ይነግረዋል ኢየሱስ ነገረው እንደዛ ብሎና ስለ ራሱ መሰቀል ነበር የሚናገር ለሰዎች አለ ስለ እርሱ ልናወራበት ነው። ስለመሰቀሉ ምናምን ስለመሞቱ ስለመነሳቱ የተነገሩት ሁሉ እርሱ እናወራለን። በዚህ ነበር ስናወራም የነበረው። ግን ስለ ሰው ልጆች ኃጢአት ስለ ኃጢአታቸው ወይም ደግሞ በአዳምና በሔዋን በኩል ስለመጣባቸው ኃጢአት ተገድዬ ተሰቅዬ ላስተሰርይላቸው መጥቻለሁ ብሎ ተናግሯል። ያ እንደዚህ ምንድነው አሁን መሰለ መጽሐፍ ቅዱስ ያው ስናነብ በጣም ተያያዥነት አለው። ለምሳሌ ብሉይ ኪዳን ላይ የተነገረ ትንቢት ያው ታውቀዋለህ። ትንቢቱ ፍጻሜ ሲያገኝ እናያለን አዲስ ኪዳን ላይ እና ሪፈር እየተደረገ ነው የሚነበበው። ግን ክርስቶስ ዓላማ እንደሚመጣ ተናገረ። ለምሳሌ በአዳምና በሔዋን በኩል ስለመጣባቸው ኃጢአት ትናገራላችሁ፣ እርሱ ግን በፍጹም ስለዚህ ጉዳይ አልተናገረም። በአዳምና በሔዋን በኩል የወረሳችሁት የመጣባቸው ኃጢአት አለ ብሎ የተናገረበት ቦታ ካለ ንገረኝ እስኪ። ኦኬ አንደኛ ኢየሱስ ክርስቶስ በመጨረሻው እራት ላይ በተሰበሰባቸው ጊዜ ከሐዋርያቱ ጋር ሆኖ ወይኑን አንስቶ ሲሰጣቸው ያው ህብስቱን አንስቶ ይህ ሥጋዬ ነው ለእናንተ የሚቆረስ ነው ብሎ ካላቸው በኋላ ይህ ደግሞ ወይኑ ደግሞ የአዲስ ኪዳን ለእናንተ የሚፈስ ደሜ ነው ብሎ ለኃጢአት ይቅርታን የሚያስገኝ ነው ብሎ ሲናገር እናየዋለን። ማቴዎስ 26 ላይ ለኃጢአት ነው የሚለው። ኃጢአት ነው። ኦኬ እሱ እኮ ጳውሎስም እኮ ምን ብሏል? በአዳም ምክንያት ኃጢአት እንደገባ በክርስቶስ ደግሞ ሁሉ ሕያዋን ይሆናሉ ብሏል። እና በአዳም ኃጢአት ገባ፣ በኢየሱስ ክርስቶስ ደግሞ ድነት ነው ጳውሎስ። ስለዚህ ጳውሎስ ነው የክርስትናን መሰረት ያስተማረው ማለት አይደለም። ኖ ይኸው ክርስቶስ እኮ አለ ለኃጢአተኞች እኮ የሚሰጥ ሥጋዬ ነው አለ ክርስቶስ። የትኛውም ስፍራ ላይ የአዳምን ስሙንም አላነሳ፣ ሔዋንን ስሙንም አላነሳ፣ የሰሩትን ኃጢአት ስሙንም አላነሳ። በእነርሱ በኩል ወደ እናንተ ኃጢአት ተላልፎባቸዋል የሚል ቃልን በፍጹም አላወሳም ክርስቶስ። ይህ የክርስትና መሰረት ነው። ግን ይህን የክርስትና መሰረት ክርስቶስ አላስተማረውም። እዚህ ነው ለዚህ ዓላማ ላይ የመጣው ከተባለ ይህን ዓላማውን ሊገልጽና ሊያስተምር ይገባል። አንድም ቦታ ግን ይህን ነገር አላስተማረም። ማን ነው በሁሉም ኃጢአት ያስተዋል በአንዱ ምክንያት ኃጢአት ወደ ዓለም ገብተዋል ብሎ ያስተማረው? ጳውሎስ ነው። ኢየሱስ ክርስቶስ የትኛውም ስፍራ ላይ ያስተማረው ሳይሆን ኃጢአት እኮ አሁን ቅድም አንተ ስለ ኃጢአት ስትናገር ነበረ። ኃጢአት ምንድን ያልከው ራሱ ሰውየው በሰራው ወይም የሆነ ሰው በራሱ በሰራው ኃጢአት ብቻ ነው እንደዚህ አይነት ነገር ነው። እሱ እኛ የምንለው እሱ የግብር ኃጢአት እንለዋለን። ላይክ አሁን ቅድም ህፃን ልጅም እያነሳህ ነበረ። ልክ ነህ። ህፃን ልጅም እንደዛው ህፃን ልጅ ሆኖ የሆነ ሳያውቅ የሚያጠፋው ጥፋት ይኖራል፣ ስላልበሰለ ስላላደገ፣ በአእምሮም በአካልም ስላላደገ። ግን ምንድነው የግብር ኃጢአት ሰዎች ላይ አለ። ገባ? የግብር ኃጢአት ማለት ኤቭሪዴይ ሰው ቁጣም ይሁን ንዴትም ይሁን ሌላም ሰዎችን ማማትም ይሁን መስደብም ኃጢአት ነው። የኦሪጂናል ሲን ግን ከአዳም ስንወርስ የመጣ ነው እንዳለ እኮ ግልጽ ነው። ለምሳሌ ጥረግረህ ትበላለህ። ምድር ላይ ስትኖር በላብ ነው የምትበላው። ማለት ቀላል አይደለም ኑሮ ራሱ። ዛኔ ምን ነበር ኃጢአት የሰሩት አዳምና ሔዋን? ህግ ተላለፉ። እግዚአብሔር የሰጣቸውን ይህን ፍሬ አትብሉ ያለው ህግ ነው። ይህን ሁሉ ፍሬ ሰጥቷቸው ገነቱ ሲያስቀምጣቸው አንዷን ብቻ እንዳትበሉ ብሎ ሲነግራቸው እነሱ ግን ያው እሷ በእባብ ተፈተነች። ሔዋን ያው ታውቃለህ ያንተ ኃጢአቱን የሰራችው በመጀመሪያ እሱ ሳይሆን እሷ ነች አይደል? አዎ እሷ ሰራች ኃጢአት። ስለዚህ በክርስትና የኃጢአቱ መነሻና መሰረት ሴት ልጅ ነች አይደል?
ያው ግን መጀመሪያ እባቡ ነው ያው መነሻው ያመጣው ሀሳቡ ልክ ነው። ከዛ ሴቷ ነች በሴቷ ነው የሰራው ከሰው ዘር የመጀመሪያው የኃጢአት መነሻና መንስኤ በክርስትና ሴት ልጅ ነች አይደለ? አዎ በዛው ሴት ነች። ከዚያ በኋላ ሴቱ አታለለችው እና ይሄንን ብላ ሰጠችው፣ በላ እርሱም ኃጢአት ላይ ወደቀ አይደል? አዎ ስለዚህ የኃጢአት መነሻ እርሷ ከሆነች ከዚያ በኋላ እግዚአብሔር ረገማቸው አይደለ? በኃጢአታቸው ምክንያት በበደላቸው ምክንያት። ከመርገሙ ግን በፊት እሱም ደግሞ ያው አይደል አዳምም ደግሞ እሷ የሰጠችውን ፍሬ በመብላት እሱም ሕግን ተላልፏል ማለት ነው አይደል? ስለዚህ ምንድን ነው የረገማት? ምን ነበር የረገማት? ያው ስትወልድ ምጥ እንደሚበዛባት በስቃይ እንደምትወልድ ያንን እርግማን ለእሷ ተናግሯል። ለአዳም ደግሞ ጥሩ ግሮ እንደሚበላ ከዛ ደግሞ ስለ ሞትን ራሱ ሞትን ያ ሁሉ እርግማን በሔዋንም ላይ በአዳም ላይ ሆኗል። ክርስቶስ ደግሞ ስጋ ለብሶ የመጣው ያንን እርግማን ከእናንተ ለማስወገድ ነው አይደለም? ለእኛ ብቻ ሳይሆን ለእናንተም ጭምር ለሁሉም ለዓለም ሕዝብ ሁሉ ነው። ባትቀበሉ ችግር የለም። ግን ለዓለም ሁሉ ነው። አለማመን ነው እንጂ ችግር የለም። ዶንት ያባላት ያን እርግማን ሊያስወግድ ከሆነ የመጣው ክርስቶስ ያ እርግማን ዛሬ ተወግዷል ወይ? በጣም ጥሩ ጥያቄ፣ በጣም አሪፍ ጥያቄ ነው። ኦኬ ዋው እሺ፣ ምንድነው መሰለ ዋናው የሰው ልጅ ነፍስ መዳን ነው። ምክንያቱም የሰው ልጅ ነፍስ መዳን የዘላለም ህይወትና የዘላለም ሞት ጥያቄ። እሺ እቀጥላለሁ። እሱ ያልከው ተጨንቀሽ ተወልጃለሽ እያንዳንዱ የስብከት ቦታ ሳይሆን እርግማኖች ተናንሳቸው። እሺ በምትወልጂ ጊዜ በምጥ ተጨንቀሽ ተወልጃለሽ ብሎ ረግማት አለ አይደል? እግዚአብሔር ሔዋንን አዎ ልክ ነው። በጣም ጥሩ። እንደሱ ከሆነ ክርስቶስ ደግሞ ያን እርግማን አስወግዷል ከተባለ ያ እርግማን ዛሬ ተወግዶላቸዋል። አንቺ በምጥ ጊዜ አትጨነቂም ወይ? ጥሩ ጥያቄ። ዋጋ ተከፍሏል። መስቀል ላይ ተከፍሏል። ያ እርግማን ተወግዷል። ዛሬ አትጨነቂም። ዋጋው ተከፍሏል። ግን ኢየሱስ ክርስቶስ ሲመጣ ይቆማል። ህመም አይኖርም፣ ሞት አይኖርም። ይሄ ሰው የሚሞቱ አንደኛው ሞት የተመደበው ሞት አይኖርም። ኦልሬዲ ኢየሱስ በመስቀል ላይ ከፍሏል። የሚገለጥበት ዘመን ግን አለው። ጥሩ ግሮ መብላት ይቆማል፣ ህመም ይቀራል፣ ምጥም ይቀራል። መስቀል ላይ ሁሉ ስራን ሰርቶ ሄዷል አይደለ? እርግማኗን ተወግዷል አይደለ? በእርሱ በመስቀል ላይ ስራው የኃጢአት እርግማን ሞት ዋጀ። ከሞት እርግማኖች እነዚህ እርግማኖች ሁሉ እግዚአብሔር ያን እርግማን ሊያስተሰርይልን ሊያስወግድልን መጣ የተባለው ነገር እነዚህ እርግማኖች አሁን ላይ አሉ ወይ? ይሰራሉ ካሉ እነዚህ እርግማኖች። ስለዚህ ክርስቶስ ደም ከንቱ ነው፣ ምንም ዋጋ የለውም። ያን እርግማን አላስወግድም ማለት ነው። እንደዛ አይደለም። እንደዚያ ከሆነ ገዳውንስ በምጥ ጊዜ ትጨነቃላችሁ ወይንስ አትጨነቁም? እሺ መጀመሪያ ዋናው የሰው ልጆች ነፍስ ጉዳይ ነው። የመጀመሪያው እርግማን ዋጋ የተከፈለበት አሁንም ድረስ የኢየሱስ ክርስቶስ ደም ያነጻል ከኃጢአት። ማንም ሰው ወደ አብ ለመቅረብ ከፈለገ ልጁን ኢየሱስ ልመጣ ነው። አይ ዋናው እሱ ነው። ወደ እርሱም ልመጣ እኮ ነው። ለሶስተኛ ጊዜ እየደገምኩት አንቺ ለሶስተኛ ጊዜ ያላጠይቁትና ያረሳል። ምጥ ይቆማል። በምጥ ጊዜ አልቆመም እኮ ይቆማል። ይኸውልህ ዋጋ አይደለም፣ ዋጋ ተከፍሎበታል። በኋላ ይሄ መስቀል ላይ ዋጋው ከተከፈለ በኋላ የእርግማን ሊወገድ ይገባ ነበር፣ ግን እስካሁን እየተጨነቃቸው ነው። አልቆመም። ማንም ሰው እኮ ይኸውልህ አንድ ጊዜ ሞት ተመድቦበታል አይደል? ሰው ይላል አይደል? ያ ግን ሞት ማለት ነው። ስለ ሞት በኋላ ልናወራ ነው አልኩሽ እኮ። አሁን ስለ ምጡን ጨርሰን ያ ምጥ ተወግዷል። እንነሳለና ሩስዬ እንነሳለና ከሙታን እንነሳለን ይላልና ኦልሬዲ ኢየሱስ ክርስቶስ መስቀል ላይ ከፍሎታል። ጊዜ ያለው ህመም ሞት ከሙታን ስለመነሳት አይደለም ጥያቄ። ያ የምጥ ጭንቀት ተወግዷል ወይ? አንደኛ ኢየሱስ ክርስቶስ መስቀል ላይ ዋጋ ከፍሎበታል። ኢየሱስ ሲመጣ ይቆማል። ያ እርግጠኛ ነኝ። ባይብል ይለዋል፣ እውነት ይላል፣ ጌታ ይላል። እግዚአብሔር አዳም የሚባልን ሰው ፈጠረ። ከዚያ በኋላ ሔዋን የምትባል ልጅ ተፈጠረለት። ይቺ ዛፍ ፍሬ አትብላ ነው። ከዚያ በኋላ በሉ እነሱ ኃጢአት ላይ ወደቁ፣ ረገማቸው ይላል። በእስልምና ረገማቸው። እንዳውም አላህ ስብሐነሁ ወተዓላ የንስሐ ቃልን አስተምሮ ከእርሱ ጋር አስታረቃቸው ነው ኢስላም። ክርስትና ጋር ስትሄዱ እርግማ ነው፣ ወዲያው ረገማቸው። ምን አላቸው? ሴቷን አንቺ በምትወልጅ ጊዜ በምጥ ተጨንቀሽ ተወልጃለሽ አላት። ልክ እንዲሁ ይሄ ባልሽ በአንቺ ላይ እስከ ዘላለም ገዥሽ ይሆናል፣ ጌታሽ ይሆናል ተባለች። እሱም እንዲሁ ግረህ ትበላለህ ተባለ። በጣም በርካታ እርግማኖችን ረገማቸው። ከዚያም ይላል ለክርስትና፣ ከዚያም ይህን እርግማን ለማስወገድ እግዚአብሔር አንድያ ልጁን ላከ። ከዚያ በመስቀል ላይ ተገድሎ ተሰቅሎ ያን እርግማን አስወገደልን ይላሉ። ቀጥታ ሄደን አሁን እርግማኖችን እንቆጥራቸዋለን። እነዚያን እርግማኖች ተወግደዋል ወይ? ዛሬ ላይ ወፍ በምድር ተጨንቀሽ ትወልጃለሽ ተብላለች። አሁን ላይ ከክርስቶስ ደም በኋላ ሊቆም ይገባ ነበር፣ አልቆመም። እስካሁን ድረስ አልቆመም። ማለለ ጭቀታቸው
አይደለም ሙስሊም ሴቶች ሳይመጡ ነው እንደሚወልዱት እንዴ? ሁላችንም እንደዛ። ስለዚህ እኛ በዛ እናምንም ባ እኛ አምላክ በዛ ስለምታምኝ በዛ የምትጠይቀው አንቺ ኡስታዝ፣ ይሄማ ሪያሊቲ ነው። ወንዶቹም ባለፋት እኛ በዛ እናምንም። እኛ እንደዛ አይነት እምነት የለንም። እኛ በመጣባት እርግማን ምክንያት ምናምን ከዚያ በምጥ እየተጨነቀች ትወልጃለች ብሎ ሂሳብ የለም እኛ ጋር። ቆይ ሞትን እንደሚሞት በላቡ ጥሩ ግሮ እንደሚበላ የሴቷ ምጥ እንደሚበዛ የተናገረው ዋናው እኮ ምን መሰለ? እግዚአብሔር ኃጢአትን ማየት አይችልም ቅዱስ ስለሆነ ገባ። እነሱ ወዲያውኑ ከእግዚአብሔር ጋር የተለያዩት ኃጢአትን ሲሰሩ ወዲያው ከእግዚአብሔር ጋር ተለያዩ። እግዚአብሔር ከኃጢአት ጋር መቆም አይችልም፣ ማንነቱ አይፈቅድለትም ገባ። ስለማይፈቅድለት እዚህ ነው ሰው የሆነው ኢየሱስ የመጣው በመሀል የገባ ሰው የሆነው አንድ ልጁ የተረከው ሰው የመሆኑን ሚስጥር አየረው እኮ። መጀመሪያ የደረሰ እርግማን አለ ወደ አዳምና ወደ ሔዋን፣ ያንን ሊያስወግድ ነበር ተባለ፣ አልተወገደም፣ እስካሁን ድረስ አለ። ስለዚህ ይሄ እንዴት ነው አልተወገደም? ኦልሬዲ ከፍሎበት ይኸውልህ፣ ከዘላለም ሞት እኮ ከእግዚአብሔር ጋር አስታረቀን። ዋናው እሱ ነው። ልጅነትን አገኘ አይደል? በሰማያዊ ስፍራ አስቀመጠን ይለናል። ወራሽ እኮ ነን እኛ። አይ ወራሽ ሆነን የእርግማኖች በፍጹም አልተወገዱም። ተከፍለዋል እኮ ቀናሉ አልኩ እኮ ተከፍለዋል እኮ ተከፈለ፣ ግን አልተነሳም። ያርግማ ጊዜ አለው። ኢየሱስ ይመጣል። ኢየሱስ ሲመጣ በሕያዋንና በሙታን ሊፈርድ ይመጣል ይለዋል። የሞቱ ይነሳሉ ይላል እና ወቅት አለው አልኩ። ኢየሱስ ሲመጣ እናየዋለን። ይነሳል። አዲስ ነገር የለውም እኮ ከሙታን መነሳት ነው አይደለም። ብርቅ ነገር አይደለም እኮ ከሙታን መነሳት ሁሉም ሰው ይነሳል እኮ ነው። አታምኝም? ብርቅማ ነው። ለሞት ለፍርድ እኮ ነው። ለፍርድና እኮ ለእንትን ነው ስለዚህ ሁሉም ሰው ይነሳል። ከሃዲም ይነሳል። ትንሣኤ ያደርጋል። አታዳምጪም? አዳምጪ። አማኝም ከሃዲም ይነሳል አይደል? ይነሳል ሁሉ ይነሳል። ልክ ነው። ስለዚህ አዲስ ነገር የለውም። ይመጣል፣ እንነሳለን። መነሳት ብርቅ ነው። ከዛ መሄጃችን ከዚያ በኋላ እናንተ ወደ ገሃነም ትሄዳላችሁ። ምክንያቱም ክርስቶስ አምልኩኝ ሳይላችሁ እያመለካችሁት ስለሆነ። አይ ግራና ቀኝማ ያለው በክርስቶስ ያመኑም አባቴ ብሩካን ብሎ ወደ ዘላለም ክርስቶስ እኔን አምልኩኝ ብሎ ሰብኳችኋል መጽሐፉ ላይ ወይስ አልሰበካችሁም? ባጭሩ ማን ገሃነም ገነት እንደሚገባ በዚህ ቃል ላይ ያልቃል። ክርስቶስ አምልኩኝ ብሎ እኔ ነኝ ያለና የነበረ የሚኖር እሱ አይደለ? እኔ ነኝ እያለ ተናገረ እግዚአብሔር እንደሆነ። አሁን እኔ ተገዙኝ አምልኩኝ ብሏል። አዳምጪኝ። እሺ ልንገርህ ሌትስ ሴይ ለምሳሌ አላህ እሺ ወደ አላህ እንሄዳለን። አንዴ ወዴት እንደምንሄድ ብለሽ ጠይቀሻል። በክርስቶስ ትምህርት ላይ ይመሰረታል። ወዴት እንደምትሄዱ እናንተም እንደምታምኑት ክርስቶስ እኔን አምልኩኝ ተገዙኝ ብሏል ወይ መጽሐፍ ቅዱስ ላይ? አዎ ብሏል። ኃጢአትን የሚያስተሰይር ሰው የለም። ለኃጢአት በደል የሚያነጻ የለም ከክርስቶስ ውጭ አይደል? ከሱ ውጭ ኃጢአትን ተገዙኝ ያለበት ቦታ አለ። እሺ አንገል ሁሉ ያስተሰርያሉ። አሁን እሱ አይደለም ጥያቄው። ኡስታዝ ኃጢአታችን አሳርፈዋል ልነግርህ ነው። ኃጢአት ተሰረየች እንጂ በፈጣሪ እሺ፣ የቱ ጋር ነው አምልኮኝ ተገዙኝ ያለው ክርስቶስ? ኦኬ ኢየሱስ ክርስቶስ ኃጢአት ተሰረየችልህ እያለ ሰዎችን ኃጢአት ሲያሰረይ ነበር። ሰው ኃጢአትን ማሰረይ አይችልም በፍጹም። አንድም ቦታ ላይ ኃጢአት ያስተሰርያል። አዳምጪ፣ ያስተሰርያል ኃጢአትን ማለት አዳምጪ፣ ረጋ በል። ሌሎችም ኃጢአትን ያስተሰርዩ ነበር በየዘመናቸው። ካህናቶች ኃጢአትን ያስተሰርያሉ። ኢየሱስም በዘመኑ ኃጢአትን ያስተሰርያል። ይሄንንም ስልጣን ተሰጥቶ ነው። ለሰው ልጅም ኃጢአትን ያስተሰርይ ዘንድ ስልጣን ተሰጠው ያለ ራሱ ሲናገር፣ ለቀደሙትም ለካህናቶች ኃጢአትን ያስተሰርያል ካህናቶች ተብሎ ተገልጿል። በርካታ ቦታ ላይ ከፈለግሽ አውጥቼ አሳይሻለሁ። እኔ ደግሞ ላሳየህ። ሞት ከለከላቸው። ኢየሱስ ግን ሊቀ ካህን ሆነ። ዘላለማዊ ሊቀ ክህነት አለው ይላል። ዘላለማዊ እሱ መነሳት ጌታ መጣ እንዴ? ምን ነው ትልቅ ሲመስል ላይ በቁም ሰላም ነው። ከላይ ሰላም እንዴት ነህ? እንዳታስወርደኝ ጥያቄ አለኝ። እስኪ ዮሐንስ 4 ቁጥር 24 ክፈትልኝ። ለምን ነው የምከፍተው? ምን ፈልገህ ነው? አይ በእሷ ላይ በምትከራከረው ነገር መልስ የሚሆን ነገር እዛ ላይ ስላለ ነው። ንገረን፣ እየሰማንህ ነው። ችግር የለም። ከዛ ላይ አንበህ መረዳት ትችላለህ። ስለዛ እኮ ነው በግልጽ ማለት ነው። ለእኔም ምንድነው ሀሳብህ እዚያ ላይ እዛ ላይ ማለት ነው። አሁን ለምሳሌ ኢየሱስ ክርስቶስ ጌታ አይደለም ትላለህ። እዛ ላይ ምን ይላል መሰለህ? አይደለም መጽሐፍ ላይ ለፍጥረታት ስገዱ የሚለውን ቦታ እስኪ ያሳየኝ። በደንብ ይሰገዳል። አብርሃም ለፍጥረታት ይሰግዳል። ዳዊት ለፍጥረታት ይሰግዳል። መጽሐፉ ላይ አለ። ለፍጥረታት ይሰግዳል የሚለውን ቦታ እስኪ ያሳየኝ። እስኪ ለፍጡሩ ይሰግዳል የሚለው ይሰግዳሉ እና አብርሃም ይሰግዱ ነበር። ለፍጥረታት እንደሰገዱ ኢየሱስ ክርስቶስ ራሱ ለአምላኩ ይሰግዳል። ይሄን አታውቅም? የአክብሮ ስግደት ነው ወይስ የአምልኮ ስግደት ነው? እሱን ለይተዋል ታውቃለህ? እንደዛ ብሎ ነገር የለም። ክርስቶስ ለአምላኩ ይሰግዳል አይሰግድም? ኢየሱስ ራሱ አንድ ነገር ልንገርህ፣ ክርስቶስ ኢየሱስ አምላክህ ለአምላኩ ይሰግዳል አይሰግድም?
ኢየሱስ ክርስቶስ እኮ ለልጆች ምሳሌ ለአዳም ልጆች ምሳሌ ሊሆን ነው አይደለ? እዚህ ምድር ላይ የመጣው ምሳሌ አይልም። እዛ ላይ እንደሱ አይልም። አንተ አልክ መጽሐፉ ላይ ቀጥታ ለአምላክኛ እሰግዳለሁ እያለ ነው የሚናገረው። እሺ ለአምላኩ ይስገድ፣ ችግር የለውም። ግን ለምንድን ነው ኢየሱስ ክርስቶስ ስለዚህ እዚህ ምድር ላይ ለአምላኩ ይሰግዳል? አስቡት፣ አምላክ ለአምላክ ሲሰግድ አይደለም። እዚህ ምድር ላይ የመጣበት ጉዳይ ምንድን ነው? እዚህ ምድር ላይ የመጣው ሊሰብክ ነው። መጽሐፍ ቅዱስ ላይ ልሰብክ መጣሁኝ አለ ኢየሱስ ቃሉ ላይ ሲናገር። ልክ እንደነ ሙሴ፣ እንደነ አብርሃም፣ እንደነ ይስሐቅ አንድ ሰባኪ ነው፣ ሊሰብክ መጣ። ከነቢያቶች መካከል አንዱ ነብይ። ምነው የኦርቶዶክስ ሰዎች ሰባኪ አተው እሱ ሊሰብክ ይመጣል እንዴ? እየተማሩ አጡ እንዴ? ሐዋርያት እኮ ብዙ ነበሩ በዛ ሰዓት ላይ። ምን ይሁን ታዲያ? እርሱ ሰበከ አስተይላል። መጽሐፉ ነው የሚለው ነው። መጽሐፍን አታነብም አይደለም? መጽሐፌን እኮ አንብቤ ነው እየተከራከርኩ ያለሁት እኮ። ስለዚህ ኢየሱስ ክርስቶስ የመጣው ሊሰብክ ነው አይደል? ሊሰብክ ሳይሆን ማለት ነው ለልጆች ለሰው ልጆች ድነት ሊሆን ነው የመጣው። እሱ ጌታ ነው። ና ያውና አይታይም። 35 ላይ አንብበው እስኪ ምን ይላል? ማቴዎስ ወንጌል ምዕራፍ 3 ቁጥር 35 ምን ይላል? አንብበው። ያው መጽሐፍህን አንብበው እንጂ ችግር አለው። 35 ድምፅህን ከፍ አድርገው አንብበው ራስህ። ኢየሱስም በምኩራባቸው እያስተማረ የመንግስትንም ወንጌል እየሰበከ ሰባኪ ነበር። አንድ ሰባኪ ነው፣ ይሰብክ ነበር፣ አስተማሪ ነበር። አይደለማ ዝቅ በልና አንብበውና ጨርሰው። አይደለም ምን ትላለህ? ዝቅ በልና ምናምን ብሎ ሂሳብ የለም። ስለዚህ ሰባኪ እየሰበከ የሚል የለም ማለት አይደለም። ያስተምር ሰባኪ ነበር፣ አስተማሪ ነበር። የመንግስት ወንጌል አይደለም። ስለዚህ ወንጌልን ይሰብክ ነበር። ስለዚህ ሰባኪ ነበር። ክርስቶስ አንድ አስተማሪ ነበር። እንደማንኛውም ነብይ፣ እንደማንኛውም ሐዋርያ ያስተምር ነበር፣ ይሰብክ ነበር። ኧረ እባክህ አሜን ነው። ኧረ እባክህ መጽሐፍ ነው ያለው ነው ማጀም እንዳንተ ለማመድ አልተሰግድ እንደማላዘው ተማሪ ነው ሰው ያለውንም አንተ ብታስረዳ ጥሩ ነበር። ልጁ አንተን አለም ጉስ ልጁን ነው የምለው። እንደዚህ ከምትል ኧረ እባክህ ምናምን እያልክ ከምትል መልስ ካለ መመለስ ነው እንዴ? በጣም ይገርማል። አላህ ይመስገን። እሺ ለማንኛውም አስተማሪ ነው ኢየሱስ። ክርስቶስ ነብይ እንደሆነ ታምኛለሽ አይደለ? ወይስ እንዴ ሁሉንም ነው እኮ ሁሉ በሁሉ ነው ታስወዙ። ኢየሱስ እኮ አስተማሪ ክርስቶስ ነብይ ነው ብለሽ ታምኛለሽ አይደለ? ነብይ ነው። ነብይ ሳምራዊቷ ነብይ ይመጣል ተብለን ነበር መስያ ብላ ተናግራች። ሁሉንም ነው ኢየሱስ ጌታም ነው ነብይ ነው። ምንድነው? ኑ በእግዚአብሔር ቆይ እስኪ ለሱ ድል እንስጠው ነው። ነብይ ነው አይደለም? ኑ በእግዚአብሔር ሁሉም ነው ኢየሱስ ክርስቶስ ትንቢት አይ በዛን ጊዜም ወደ ኢየሩሳሌም ሲገባ እኩል ነግር ነው። ወደ ኢየሩሳሌም ሲገባ ነብይ ስለማያውቁት ህዝቦቹ ነብዩ መጣ ብለው አወሩ እንጂ ኢየሱስ ክርስቶስ ነብይ አይደለም፣ ራሱ ፈጣሪ ስለሆነ ማለት። በዛን ጊዜ ትንቢት ሰው ስለማያውቁት በዛን ጊዜ ነብይ መጣ እያሉ አወሩ እንጂ እሱ ትክክለኛ መጽሐፍ ላይ ተጽፈዋል። አረ እኔ ወይስ አሰባለሽ አንቺ ነብይ የቀደሙ ሐሳብ አይደለም ነብይ አይደለም። እዚህ ላይ የምለው ትንሽ እሱ ያለው ሰዎች ያሉት ያለው ልክ ነው። ሰዎች ነብይ መጣ ብለው ኢየሱስ ክርስቶስ እንደተናገሩ የሚያሳይ ክፍል አለ መጽሐፍ ቅዱስ ላይ። እንደዛ ብለውታል። ሳምራዊቷም ሴት እንደዛ ብላለች። ነብይ ነህ እንዲህ አለችው ውስጧን ስለነገራት ይላል ኢየሱስ። እና ነብይ ነው ብለህ ብትለው ሉቃስ 7 ላይ ይላል እዛ ላይ ይናገራል ኢየሱስ ክርስቶስ ራሱ ማለት ነው። እና ነብይ ነው ማለት እኛ ነብይ ነው ብቻ እንደ ኢሳ ነብይ ብቻ ብለን አንጠራው። ነብይም ነው ሐዋርያም ነው ተማሪም ነው አምላክም ነው ንጉስ ነው ጌታ ነው ሰው ልጅ ነው እግዚአብሔርም ልጅ ነው። ሁሉም በሁሉ ነው ኢየሱስ ሁሉም ነው በቃ። ስለዚህ ነብይ ነው ብለሽ ታምኛለሽ። እሱ ደግሞ ነብይ አይደለም ብሎ ያምናል። ነብይ ብቻ ነው አላል። ነብይ ብቻ ነው አላል። ነብይ ነው የሚለን ተቀብለሻል። ይሄ አንድ እርምጃ ነው። እሱ ግን ነብይነቱን አልተቀበለም። ብታስረጀው
አስረድታለህ። ጥቅሶችን እያነሳች እስኪ መልሳለህ። አንተ መልሳለህ ነው በእግዚአብሔር ወርዷል መሰለኝ። ከአንቺ ጋር ቀጥል። ነብይ ነው ካልሽ ጥሩ እርምጃ ነው። ነብይ ከሆነ ነብይ አድርጎ የላከው አምላኩ ማን ነው? ኢየሱስን የእግዚአብሔር ልጅ አድርጎ የላከው ማለት አለ። ሁሉም ነው አልኩ እኮ ኢየሱስ ሊቀ ካህንም ነው፣ አምላክም ነው፣ ሐዋርያም ነው፣ ንጉስም ነው፣ ጌታም ነው አልኩ። ሁሉም ነው። ሰማሁኝ እኮ። አሁን ደግሞ ለምጠይቀው ጥያቄ መልሽ። ነብይ ከሆነ መቼም ላኪ ይኖራል አይደለ? አምላክ አድርጎ የላከው ማን ነው? ራሱ ከሆነ አምላክ ራሱን ራሱ ላከን የምንለው ወይንስ ሌላ አካል ነው የላከው? ኢየሱስን ነብይ አድርጎ የላከው ማን ነው? ኢየሱስ ሲመጣ የእግዚአብሔር ልጅ ሆኖ ነው ወደዚህ ምድር የመጣው። የእግዚአብሔር ልጅ ላከው። የላከን ደግሞ አባቴ ብሏል እኮ ከአባቴ ነው የመጣሁት ይላል። ከአባቴ ወጥቼ ነው የመጣሁት። ማን አምላክ ነው የላከው? አምላክ ነው የላከው ወይንስ አይደለም? ኢየሱስን ራሱ አምላክ ነው። ኢየሱስ አምላክ ነው። ኢየሱስ ክርስቶስ ራሱ አምላክ ነው። ራሱን የላከው ሌላ አምላክ ነው የላከው ኢየሱስ እኮ። ይኸውልህ አሁን ለምሳሌ አብ ወልድ መንፈስ ቅዱስ አለ አይደል? እና ወደዚህ ሲመጣ እሱ እንደ መቀማት እንደ መስተካከል አልቆጠረውም ይላል። ገባ? ለምሳሌ ሳይሆን ጥያቄው የላከውን አምላክ ማወቅ ፈልጌ ነው። ራሱን የላከው ወይንስ ሌላ አምላክ ነው የላከው? ኢየሱስ ራሱ አምላክ ነው። ከአባቴ መጥቻለሁ እኮ ነው የሚለው። ክብሩን ጥሎ እንደወረደ ነው የሚናገረው። አዎ ክብሩን ጥሎ በአብ ተልኮ ነብይ ብቻ ሳይሆን የእግዚአብሔር ልጅ ሆኖ ከአባቴ መጥቻለሁ አለ። ኖ እሺ እያዳመጥኩ ነው። ስለዚህ ኢየሱስን የላከው አብ የተባለው አምላክ ነው ማለት ነው አይደል? አብ አባት ነው የላከው፣ አባቱን የላከውና እሱ ግን ራሱ ፍጹም ሰው ፍጹም አምላክ ሆኖ ወደ ምድር ላይ ተመላለሰ። እሺ አሁን ጥያቄ አብ ነው የላከው አልሽ። አብ የተባለው አምላክ ነው የላከው አይደል? አብ የተባለ አምላክ ላከው ብቻ አይደለም፣ ራሱም አምላክ ነው አልኩኝ። ይኸውልህ አብም ወልድ መንፈስ ቅዱስም አምላክ ነው። አንድ አምላክ ነው የምንለው አይደል? በአምላክነት ግን በማንነት ሶስት ነው። በማንነት ሶስት ነው፣ በግብርም ሶስት ነው። ለማንኛውም ይኸውልሽ አስቡት፣ ኢየሱስ አምላክ ነው፣ ነብይም ነው። ማን ነው የላከው ከተባለ አብ የተባለው አምላክ ነው የላከው። ስላሴ ልከውታል። እሺ ኢየሱስ ስላሴ ልከውታል። ኢየሱስ ማለት እንደዛ ነው ነው ባጭሩ እኮ። አባቴ እያለ የሚጠራው አባቱን ነው። ፋደር ታችሁ ኢየሱስ ተሳስተሃል፣ ሁሉንም ማድረግ ትችላለህ አንተ አላቸው። ኢየሱስ ክርስቶስ መጣና አብ ከእኔ ይበልጣል አላቸው። ኢየሱስ ተሳስተሃል፣ ከአብ ጋር እኩል ነህ አንተ ራስህ ብላችሁ ካዳችሁት። አያችኋል? ኢየሱስ ክርስቶስ አምላክ አለኝ አለ። ተሳስተሃል ኢየሱስ፣ አንተ ራስህ አምላክ ነህ አላችሁት። ከዚህ በላይ ክርስቶስን መቃወም የለም እዚህ ዓለም ላይ። ወረበል ከዕባ በአላህ ስም እላለሁኝ። ክርስቶስን በጣም የተቃወሙት ቢኖሩ ክርስቲያኖች ናቸው። ልክ አሁን በነገርኳቸው መሰረት እኔ ሰው ነኝ አለ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ተሳስተሃል፣ ሰው ብቻ አይደለህም፣ ፍጹም ሰው ፍጹም አምላክ ነህ አላችሁት። እኔ ሰው ነኝ እንዳለው እኔ አምላክ ነኝ ብሏል ወይ ብለን ስንጠይቃቸው አላለም። በፍጹም የትኛው ቦታ ላይ እኔ አምላክ ነኝ አላለም። ከዚህ በላይ ክርስቶስን መቃወም የለም። ቆም ብላችሁ አስቡ። ይሄን ነው የምላችሁ። ኦኬ ግን
ኡስታዝ ሁዙ ኢየሱስ ክርስቶስ አምላክ እኮ እንደሆነ አሁን ያ በእርሱ የሚጠራጠሩበት ቃል ነው የሚለው እኮ ለዚህ ነው። መጽሐፍ ቅዱስም ላይ ይለዋል እንደዛ ብዙዎች እንደሚሰናከሉ በኢየሱስ ክርስቶስ ይናገራል። ተሰናከላችሁ እኮ መሰናከላችሁን በማስረጃ ነገርኳቸው። ቆይ አንዴ በክርስቶስ መሰናከላችሁን በማስረጃ ነገርኳቸው። እኔ ሰው ነኝ እያለ ሰው ብቻ አይደለም አምላክም ነህ አላችሁት። እኔ አምላክ ነኝ ብሎ ግን ያስተማረበት ቦታ አይደለም። አብ ከእኔ ይበልጣል አላችሁ። አይበልጥም በፍጹም አንተ ከአብ ጋር እኩል ነህ አላችሁት። እኔ ከአብ ጋር እኩል ነኝ ያለበት ቦታ የለም። እኔ አምላክ አለኝ አላችሁ። አምላክ አንተ ራስህ አምላክ ነህ ብላችሁ ካዳችሁት ከዚህ በላይ ክርስቶስ መቃወም የለም። በሰው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ ሲመላለስ በሰውነቱ የተናገረው ይራራ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم كان